በእግዚአብሔር ልቡን አበረታና የእግዚአብሔርን ሐሳብ ለመጠየቅ ሲጓጓታላችሁ አንድ ነገር እላችኋለሁ የትኛውም የተወሰደባችሁ ምርኮን እግዚአብሔር ይመልሳል። አሜን። የትኛውም በሕይወታችሁ በኑሯችሁ ላይ ዳዊት ያለው የተወሰደበት ምርኮ ሀብቱ ተወስደዋል፣ ሚስቶች ተወስደዋል፣ ልጆቹ ተወስደዋል፣ ንብረቱ የለውም፣ ቤቱ ተቃጥለዋል፣ መሆኛ ሁሉ የለውም፣ የሚገባበት የለውም፣ የሚጠለልበት የለውም፣ የሚቀመጥበት ቦታ ነገር የለውም፣ አንድም ነገር የለውም። የሚሆኛው ሁሉ ሲጠፋበት ሰዎቹ ደግሞ ሌላ ምን አድርገዋል? እኛን ለጦርነት ወስዳ ሰፈራችን ካልጠበቅ ብሎ ዳዊት ላይ ድንጋይ አንስተዋል። ከዚህ የተነሳ ዳዊት በጣም ተጨነቀ። የሚገርማችሁ መጽሐፉ እንደሚናገረው ሰዎች ሁሉ ለማልቀስ ምን አጥቷል? አቅማጥቷል። አንዳንድ ጊዜ እንባ ማውጣት ጊዜ አለ፣ ኢማል የደረቀው ጊዜ አለ እና ለምሳሌ ብንል በጣም አጥቷል። ገባችኋል? እንባ ደርቆ በሕይወታችን በጣም የውስጥ ጩኸት ያለባችሁ ሰዎች ካላችሁ መልእክት አለ። እግዚአብሔር ምርኳችሁን ይመልሳል። እስኪ ጩና አሜን ይበሉት። የማይደርቃል አንዳንዴ እናለቅሳለን ብል የማይጠፋል እንጮሃለን ምን ጩኸት አይሰማም። በሕይወታችን ብዙ ነገሮች ሁሉ አጋጥመው በብዙ ችግር ያለብን ሰዎች ካለ ዛሬ መልእክት አለኝ። እግዚአብሔር ምርኳችሁን ይመልሳል። ስለዚህ መጽሐፉ ምን ይላል መሰላችሁ? ዳዊትን በአምላኩ በእግዚአብሔር ልቡን ምን አደረገው? አበረታው። ልብ የሚበረታው በእግዚአብሔር ስትሆን ብቻ ነው። በምድር ላሉ ብዙ ሰዎች ቅድም እኮ በጣም ዘምሮ ነበር። እግዚአብሔር ይባርካል። ሳልባርካችሁ አልሄድም። እግዚአብሔር ዘመናችሁን ይባርክ። የደስታችን ምንጭ ኢየሱስ ብቻ ነው። በምድር ላይ ብዙ ነገሮችን አይተናል፣ ብዙ ነገሮችን አግኝተናል። ያገኘናቸው ሰዎች ጓደኞቻችን፣ ዘመዶቻችን፣ ትላንት ያገኘናቸው ሀብቶች አንዳንድ ጊዜ ይጠፋብናል። ከጎናችን ያሉ ሰዎች አንዳንድ ይጠፉብናል፣ እኛን አንዳንድ ይገፉናል። ቢሆንም ግን አንድም ቀን ገፍቶን የማውቅ የሰራዊት ጌታ እግዚአብሔር እሱ እግዚአብሔር ነው። ስሙ የተባረከ ይሁን። ከተገፉት ጎን ላይ የሚቆም ደግሞ የተገፉትን የሚሰበስብ ደግሞ የተጠሉትን የተገፉትን የሚሰበስብ የሚያቅፍ ጌታ ዳዊትን ሰዎች በድንጋይ ሊወግሩ ተነሱና ዳዊትን በአምላኩ በእግዚአብሔር ልቡን አበረታው። ለማልቀስ እንኳን ምን አደረገው? አንዳንድ ጊዜ ለማልቀስ እናጣለን። እንባ አይመጣብንም። አድርጓችሁ ያውቃል? እኔ አጋጥሞኝ ያውቃል። በሕይወቴ ብዙ ባለፍኩባቸው ጎዳናዎች፣ ብዙ በሄድኩባቸው መንገዶች፣ በሕይወቴ ባሳለፍኳቸው በእነዛ ዓመታት ሁሉ ብዙ ነገሮችን አይቼዋለሁ። ግን ልንገራችሁ ከጎናችን ለአንድ ቀን ቢሆን ያላጠነው የሰራዊት ጌታ እግዚአብሔር ስሙ የተባረከ ይሁን። ጩና እስከ አሜን በሉ። ሃሌሉያ! እስከ አሜን። ሃሌሉያ! ጭብጨባ እልልታ ለእግዚአብሔር ይሁንለት። ሃሌሉያ! ከዚህ ምርኮ ይወሰዳል። አንዳንድ ጊዜ እያየን ይወሰድ፣ እያገለገልን ይወሰዳል። እየሰራን በብዙ አቅጣጫው በጣም ብዙ ችግርና መከራ ሊያጋጥሙን ይችላል። ልንገራችሁ አንድ መልእክት አለኝ ዛሬ ለዚህ ጉባኤ። እግዚአብሔር ምርኮን ይመልሳል። አሜን። ሃሌሉያ ሃሌሉያ። እግዚአብሔር ምርኮን ይመልሳል። እንግዲህ ቶሎ ቶሎ ብዬ ለማየት ይፈልጋል። እግዚአብሔር ምርኮአችንን እንመልስ ማድረግ የሚገባን የመጀመሪያው እኛ ከሄድንበት መንገድ መመለስ መቻል አለብን። ከሄድንበት መንገድ ብዙ ጊዜ ምርኮ ማለት ምን ማለት ነው ብለን ስናስብ ምርኮ ማለት ትላንትና እኛ ጋር የነበረው ዛሬ ግን የሌለው ማለት ነው። አለ ብለን ስንጠብቅ ትላንት የሰበሰብነው በሆኑ አጋጣሚ የተወሰደብን ነገር ማለት ነው ምርኮ ማለት። ዳዊት ትላንትና ቤት ነበረው፣ ትላንትና ሚስቶች ነበሩት፣ ትላንትና ሀብት ነበረው፣ ትላንትና ልጆች ነበሩት። በቃ 3 ቀን በኋላ ግን የለውም። ምርኮ ማለት ትላንትና የነበረው ሀብት፣ ትላንትና የነበረው ጤና፣ ትላንትና የነበረው ጸጋ፣ ትላንትና የነበረው አገልግሎት፣ ትላንትና የነበረው ንብረት፣ ትላንት የነበረው ዛሬ ግን የሌላ ማለት ነው። ስለዚህ የነዛ ምርኮ ተማት ምርኮ ማለት በጠላት አንተ ያኝ አቅም በማጣት ከማጣት የተነሳ የተወሰደብህ ነገር ማለት ነው። ምርኮ ተማረከ ሲባል አንድ ሰው እጅ ሰጣ ማለት ነው። ነገሮች አንተ መሸነፍ ማለት ነው። ስለዚህ አንድ ነገር አንድ ሰው አሸነፈው ገዝተው ሲወስድ ነው ምርኮ ተወሰደ። ስለዚህ የዳዊት ምርኮ ሰፈር ስላልነበረው ጠላቶች መጥተው ወራሪዎች ዳዊትን ያለው ነገሮች ሁሉ ወስደው ለራሱ አስቀረና ጠርቦ ወሰደ። ሲመጣ ምንም ነገር የለውም። ስለዚህ በአምላኩ በእግዚአብሔር ፊት ወስወጥታላችሁ፣ በአምላኩ በጌታ ፊት ሲጮታላችሁ። ስለዚህ ዛሬ ወገኖች ከሄድንበት መንገድ መልምና ብዙ ልቀቶች ሄደናል። በእኛ
ያስወሰድናቸው ምርኮች አሉ። ከሄድንበት እንመለስና ምርኮ እንመለስልን ማድረግ የሚገባው የመጀመሪያው ከሄድንበት መንገድ እንመለስ ማለት በእግዚአብሔር ፊት በንስሐና በምልጃ በጌታ ፊት እንውደቅ ማለት ነው። ስለዚህ ሐኪሞች ምናልባት እዚህ ማለት ካላችሁ ሕክምና ያጠናች ሰዎች የምታውቁ ሰዎች ካላችሁ ሕክምና የመጀመሪያው የበሽታውን ያውቃል። በሽታውን ካወቀ ከተረዳ በኋላ ለበሽታ መድኃኒትን ማዘዝ ነው። መድኃኒትን ማዘዝ ነው። መድኃኒቱን ሲያዝ ግን መድኃኒትን የምትወስደው የምትወስደው አንተ ራስህ እንጂ ሐኪም ከላይ ከምግብ በፊት አንድ ከምግብ በኋላ አንድ ብለው ይጽፋል እንጂ መተው ለአንተ መድኃኒትን የምትበላበትን ሰዓት ደውሎ አይነግርህም። ይነግራል። ምን አደርጋል? እሱ ማዘዝ ብቻ